ዶክተር ዲያቆን ዶክተር ታደሰ ፈንታ በጣም ነው ማመሰግነው። ለዛሬቱ ቀን እንደዚህ ቁጭ ብዬ ቁሜ እንዳወራ ያደረከኝ ከእግዚአብሔር በታች አንዱ ሰው አንተ ነህ። የመጀመሪያው እውነት ለመናገር ለሰባት ወር ሙሉ ከስራ ተጨማሪ አውቃለሁ ስራ በጣም ከባድ ነው፣ ሰርጀሪ ነው ቁመህ ነው የምትለውና ሰባት ወር ሙሉ ሳትሰለች ደከመኝ ሰለቸኝ ሳትል የኔ ህመም ሆኖ ብሩ ሞላ ጎደለ እያልህ እየተጨነቅ በጣም ብዙ ለፍተልኛልና እኔ በምንም ገልጬ አልጨርሰውም። ግን እግዚአብሔር ረጅም እድሜ ከጤና ጋር እስከ ቤተሰቦች ይስጥልኝ። መጀመሪያ አንተን ማመስገን እፈልጋለሁ። ከዚህ በመቀጠል እንግዲህ በአንተ ቤት ገብተው አብረው የቆዩ ቤተሰቦች አሉ። እውነት ለመናገር ከዚህ ጭራሽ አንድም ቀን ሳይለዩ አብረው ከአንተ ቤት ላይ የቆዩ ቤተሰቦች በጣም ብዙ ናቸው። እውነት ለመናገር እነ ዶክተር ጋሻው፣ እነ ዶክተር ወርቁ፣ እነ ዶክተር ሃይሜ፣ እነ ዶክተር አደራጀው የዚህ ቤት ሜምበር ናቸው። የዚህ ቤት እነ ዶክተር ጸጋ ነው የዚህ ቤት አባል ናቸውና እነሱም ካንተ ላይቭ ላይ አንድም ቀን ሳይለዩ አብረው ነው የቆዩትና ሁሉንም በእግዚአብሔር ስም ማመስገን እፈልጋለሁ። ከዚህ በታች እኔ ታክሜ ዛሬ ቁሜ ለቤተሰቦች ለልጆች እንድመጣ ልጆችን እንዳይ ከእግዚአብሔር በታች ካደረጉ ሰዎች አንዱ እውነት ለመናገር ትንሽ በምንም ቃላት ልገልጸው ማልችለው ሰው ነው። ትንሽ ማለት እንግዲህ በምግባሩ በጣም ትልቅ እግዚአብሔርን የሚያክል ሰው ነው። የእግዚአብሔርን ቦታ ልንሰጠው ምንችል ሰው ነው። እንግዲህ ትንሽ የሶሻል ሚዲያ ስሙ ነው። ትንሽ ማለት እኔ በምንም ቃላት አንደበቴ ራሱ እሱን አመስግኜ ወይም ለሱን ገልጬ የምችልበት ምንም አንደበቱ የለኝም። ትንሽ ረጅም እድሜ ከጤና ጋር እስከ ቤተሰቦች ይስጥ ታክሜ ከልጆች ከቤተሰቦች እንድገናኝ ዛሬ ቁሜ እንድውል ያደረከኝ ከእግዚአብሔር በታች አንዱ አንተ ነህ። እግዚአብሔር ይስጥልኝ። ትንሽ በጣም ነው አመሰግነው።